አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የቅንነት ሚዲያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ሰላም ናችሁ? የእህት ወንድሞቼ በያላችሁበት ሰላምታዬ ይድረሳችሁ ማለት ነው። ከሀገር ውጭም ከሀገር ውስጥም ያላችሁት እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ሁሉ ሰላም አልሐምዱሊላህ። ያው ለዚህ ለቻናል አዲስ የሆናችሁ አትለፉ ማለት ነው። አይታችሁ አበረታቱኝ፣ ተጎኔ ሆኖ ስደተኛ እህታችን ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ተቻላችሁ ሼር አድርጉልኝ። ባትችሉ ደግሞ ለራሳችሁ ሰብስክራይብ እና ላይክ በማድረግ ተባበሩኝ ማለት ነው። እና ሀገራችንን ሰላም አላህ ያድርግልን እላችኋለሁኝ። ዱአ አድርጉ ክርስቲያን ወገኖችም በጸሎታችሁ፣ ሙስሊም እህት ወንድሞችም ደግሞ ዱአ አድርጉ እላችኋለሁ ውዶችዬ። የሀገራችን ሰላም እንዲመለስ ማለት ነው። ሀገር ሰላም ሲሆን ነው ያለው የሚበላው፣ የሌለው ሰርቶ የሚገባው ማለት ነው። ያ ሁሉ የሚሆነው ደግሞ ሀገር ሰላም ሲሆን ነው። ሀገራችንን ሰላም አላህ ያደርግልን፣ ዱአ አድርጉ ማለት ነው። እና ያው ዛሬ ያሲኖን ብቅ አድርጌላችኋለሁኝ። ያሲኖን ማያቅ የለም ብዬ አላስብም። የማታውቁትም እንግዲህ ያሲኖ ይባላል ማለት ነው። የቦታ ላይ ፕሮፋይል ታምኔል ላይ ለጥፈዋለሁ ማለት ነው። እናማ ዛሬ ተናዷላችኋለሁ። ያሲኖ ተናዷል። የሰውየውን ጭንቅላት ነበር ማለት እያለ ነበረ። ወላሂ ተናዷል በጣም ከምንም በላይ ያናድዳልም ደግሞ ያረጉት ማለት ነው። ማለት በአንዱ ላይ ስናየው ቀላል ሊመስለን ይችላል። ነገር ግን የሆነ ተስፋ ሰጥተዋችሁ እንደዚህ ትሰራላችሁ ምናምን ብለው ደሞዛችሁን ቀንሰው በቃ የሆነ ለእናንተ አዘንታ የሌላችሁ አረብ ጋር ስትገቡ እንዴት እንደሚሆን ሁላችንም እንረዳለን ማለት ነው። እና በዙ አጋጣሚ ስራ ጅዳና መካ ያላችሁ ስራ ፈልጉልኝ እያለ ነው። ፈልጉለት እላችኋለሁኝ። ሀይቃሱ ደህና ስራ ነበር የሆነ ስራ የሚሰራው። አሁን ላይ ግን ተበላሽቶበታል መሰለኝ። ቅድም የቪዲዮ ለቆ ሲበሳጭ ሰማሁትና አሳዘነኝ እላችኋለሁኝ። እና የሆነ ጓደኛ የራሱ እንደዚህ በ2000 ነበር የምትሰራውና ሳትነግራት ደሞዜን የሚገርማቸው ወላሂ አረቦች ምን ብትቆዩባቸው ሱብሃንአላህ የሆነ የብረት ድስት ውሃ አለ አይደለ? እንደዛ ነው ግልብጥ የሚሉት ማለት ነው። እና 5 አመት እንደሰርታባቸዋል ልጅቱ ማለት ነው። በ2000 ነበር የምትሰራው ሳትነግራት። አሁን እንደምታዩት ማሻአላ የኛ በሸበየ ቦታው ነን። ስራ ስለጠፋ አውቀዋል መሰል። በነገራችን ላይ ያውቃሉ። ያም እየደወለ ስራ ፈልጉልኝ ስለሚሏቸው ከዛ 5 ስጥት አረገችኝ አለኝ የያሲኑ ቢጤ ማለት ነው። እና ምንድነው 5 ስላት አይ ታሁን በኋላ 5 አድርጊያለሁ። ለምን አልነገርሽኝም እኮ ለምን እንደዚህ ታደርጊያለሽ? ነግሬሻለሁ ብላ እንደዛ አደረገችኝ አለኝ። ቅድም ደግሞ የያሲኑ ቪዲዮ ሳይ በጣም ተሰማኝ ማለት ነው። ግን እስከ መቼ ነው የኛ ነገር? እስከ የሰው ቤት ወላሂ በጣም ነው የሚከብደው ከምንም በላይ። በተለይ እንደዚህ ደግሞ ስራ ስታጡ የሆነ በቃ ብስጭት ሲጨመርባቸው አልሐምዱሊላህ ኒዕማ ነው። ያኔ የሰው ልጅ ጤና ኑሮት ሰርቶ ራሱን ማስተዳደር መቻሉ ራሱ ኒዕማ ነው። ሰው የሚከጅል እግር የሌለው እጅ የሌለው አለ። እነዛን ደግሞ ስናይ እኛ ማመስገን አለብን ማለት ነው። ያኔ ስራን መጥፋቱ ነው እንጂ ለፍቶ መብላቱ ራሱ ኒዕማ ነው። ግን በሰው ሀገር ላይ ደግሞ ትንሽ ይከብዳል እላችኋለሁ። ያሲኖም እንግዲህ ዛሬ ላካ ወዳችሁ አይደለም ሰው የምታጠፉት ምስገሉት እያለ ነበር የገደሉት ማለት ነው። ሀይቀትን ወደው አይደለም የሚገሉት ራሱ እንደዛ አረብ ገደለ፣ አረብ አጠፋ በየመን ሄደ በዛ ገባ የሚባለው ወደው አይደለም የሚገሏቸው ማለት ነው። ማለት በዛ ላይ ሸይጣን አለ። በዛ ላይ 4 ወር 5 ወር 6 ወር የለፋችሁበትን ስትቀሙ ሌላ ውስጥ ነው የሚያስገባችሁ ማለት ነው። እና የነፍስ ለማጥፋት ራሱ ያኔ ምንም የሚቋቋሙበት ነገር የለም ማለት ያ ሁሉ ልፋታቸው ለፍተው እናገኛለን ብለው እንደዚህ ሲከዱና ያሲኑም አሁን ራሱ ተስፋ ሰጥቶት ተጨማሪ ስራ እንደዛ አመጣልሃለሁ ምናምን ታለ በኋላ እንደዚህ የሰራሁን ወላሂ በጣም ብዙ ስራ ነው የሰራለ ማለት ነው። ግን ሙሳዓዳ ነው የሰራህልኝ እገዛ ነው ይሄ ያለኝ አለ ማለት ነው። እናማ ስራ ፈልጉለት ጅዳና መካ ያላችሁ እላችኋለሁ። ተበሳጭቷል ያሲኖ። እንግዲህ ያሲኖን
የማታውቁትም ያሲኑ ይባላል። ታምኔል ላይ አደርገዋለሁ ከላይ ታውቁታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እና እስከ መቼ ነው የኛ ነገር በሰው ቤት? ወላሂ ስደት በጣም ይከብዳል እላችኋለሁኝ። ሀገራችንን ሰላም አላህ አድርጎ ወደ ሀገራችን ገብተን የራሳችንን ህይወት የራሳችንን በቃ የራሳችን ስራ የምንሰራ አላህ ያድርገን እላችኋለሁኝ። የመዳም ቅመሞችዬ ተመዳም ኩሽና ወጥተን የራሳችን ቅመም አላህ ያድርገን ይላችኋለሁ ሀባይብ። እናማ አበረታቱኝ ይላችኋለሁ። አይታችሁ አትለፉ። ለዚህ ለቻናል አዲስ የሆናችሁ ኢንሻአላህ በሾርት ላይ ማጫጭር ቪዲዮዎችን በቪዲዮዎችም እንደ ጠቃሚ የሆኑ ቪዲዮዎችን እመለክላችሁ ይሆናል። እስላማዊክ ጥያቄና መልስ እመለክላችሁ ይሆናል በኢዝኒላህ ተዓላ በአላህ ሱብሓነሁ ወተዓላ ፍቃድ ያላህ ሰላም አላህ ያድርገን እላችኋለሁ ውዶችዬ። እና በዚሁ ላቁም ቪዲዮዬን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ ማለት ነው። ተውረበረኩባችሁ እንግዲህ እያደር አዲስ ዩቲዩበር ስትሆኑ ትንሽ ያንቀጠቅጣልና ኢንሻአላህ እያደር እየደፈርኩት መሄድ ይሆናል። አበረታቱኝ፣ እኔንም ተጎኔ ሆኖ ያሲኖንም የምታውቁ ቤት እየገባችሁ አጽናኑት፣ አይዞ በሉት። ስራ የምታገኙ ደግሞ ስራ ፈልጉለት ማለት ነው። እና ሰው በሚገሉት ሰዎች አንፍረድ ልላችሁ ነው። እኔ ወላሂ አንድ ጊዜ የሆነ ስራ ገብቼ ማለት ነው የሴትየዋ ልጅ እስኪ ወሬ ላቆም ነበር ልቀጥልላችሁ። የሴትየዋ ላይ እንደዚህ በዚህ በስኪን ነበር ማለት እንደዚህ እነዚህ የ8 አመቶች የ10 አመት ልጅ በጣም ይሳፈጣሉ ከሰራተኛ ጋር ማለት ነው። እና ተሳፈጠኝ አልኳችሁ። እንደዚህ ነው ማደርግሽ እንደዚህ የሆነ ሊመታኝ ሳይሆን የሆነ ዝም ብሏል አይደል። ከዛ በቃ ነደደኝ ወላሂ። እኔ በዛ ስለማየው ሰው በሚገሉት ሰዎች አልፈርድም አይቀሰን። እኔ ያ ሰው ያ ልጅ አናዶኝ ነው ዝም ብሎ ማለት ነው። ግን እነዛ ደግሞ የገደሉት ደሞዛቸውን ተቀምተው ስንት የለፉበትን እንደዛ ሲሆኑ በእነሱ አትፍረዱ። ሲሆን አላህ ሱብሓነሁ ወተዓላ እንደ እናት እንደ አባት የሚሆኑ መዳሞችንና አሰሪ ይስጠን እላችኋለሁ። ምንድን ነው የሚባሉት ወንዶቹ? እና እንደዛ እላችኋለሁኝ። እኛ መዳም ነው የምንሏቸው፣ ወንዶቹ ምን እንደሚሏቸው አላውቅም ብቻ። እና ከመጥፎ መዳም አላህ ይጠብቀን። መጥፎ መዳም እንዳለ ሁሉ መልካም መዳምም አለ ማለት ነው። ያኔ ሁላችንም የእናት ሆድ ዝጉርጉር እንለያያለን እና ከመልካም መዳም ጋር አላህ ደህናውን እርዝቅ ይሄ ቀን እስከሚያልፍ ድረስ አላህ ይስጠን። ስራ የሌላችሁ ስራ ያላችሁም ደግሞ ሰዎቻችሁን አላህ አዛኝ ሩህሩህ ያድርግላችሁ እላችኋለሁኝ። እና ስለነበረን ቆይታ አመሰግናለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።